ለምን ታዲያ ቪዲዮ ታጠፊያለሽ? ቪዲዮ አብሪና ተጋፈጭ እንጂ ላብራ። አይ ቆሎ እየበላሁ ነው ብዬ ነው። ችግር አለው? ቆሎ ጥሩ ነው። እንደውም አጠገብሽ በሆን እዘግን ነበረ። እኔ ራሴ ቆሎ አማረኝ። ቆይ አምጪልኝ ልበላት ሀናን። የምር ፋሲካ እንደ ሀሳብ ማለት ነው። ግለሰቧ ሳትመጣ እኛ ምንም አናወራም። ተከሳሽ እንግዲህ በጊዜ ቀርቧል። ከሳሽ አልመጣም። ከሳሽ ከቀረ የእኛ ችግር ስላልሆነ ይታይልን ይሄ ነገር እንጂ ረጁ ግን በጣም ብልጥ ነሽ። የሆነ ባለ ሀብት ተከሶ ፖሊስ ጣቢያ ተጠርቶ ሲቀርብ ምን ይላል መሰለሽ? እኔ ጠበቃዬ ሳይመጣ ምንም አይነት ነገር አልኖረም፣ ጠበቃዬ ባለበት ነው ይላል። እና በጣም ስማርት ነሽ። እኔ አሁን ጠበቃችን ሳይመጣ እናውራ እንድትያት መስሎኝ ነበር። ተከሳሽ ሳይመጣ አቡቦ ዋትሳፕ ጥሪያት። እሺ ልደውልባት። ተኝታ ይሆናል ሌሊቱን ሙሉ ላይቭ ላይ ስለምታደር አይደል? እናንተ ናችሁ ያላችሁኝ። ዜድ ሌሊቱን ሙሉ ላይቭ ላይ ነው የምታድረው፣ ቀን ቀን ነው የምተኛው ብላችሁኛል። ስለዚህ እስቲ ጥራት። ሲጀመር እኮ ዜድ እኮ እኔን እንኳን እኮ አምታኛለች ጋይስ። እኔን እንኳን ሀቢባ አሸባሪ መስላ እንደዚህ ተሸፍና ያኛውን አማይማ ጠቅልዬ የገባው ቀን ትዝ ይላችኋል? የመጀመሪያ ቀን አማይማ ጠቅልዬ ገብቼ ከዛ ሃኒ ፋሽን ኮፍያ በማስክ ይሻልሻል እሱ ስታይል አለው ብላኝ ቀይሬ ከመቀየሬ በፊት በዛች ቅጽበት እንኳን ስክሪን ሪከርድ አድርገውኛል። ፍጥነታቸው በጣም እንትን ናቸው። በቃ እነዚህ ስክሪን ሪከርዶች በጣም ፈጣን ናቸው። አይ ፊል ላይክ ዜ አር ስታንድ ባይ ዜ ዶንት ሃቭ አናዘር ላይፍ። የሆነ እንደ ዋና ስራ እንደ ጋዜጠኛ ነው የያዙት እና 24 አወር ስታንድ ባይ ስለሆኑ ኤኒ ታይም አልቀረጽም ብላችሁ እንዳታስቡ። ቲክታክ ላይቭ የምትጠቀሙ ሰዎች ስክሪን ሪከርድ አድራጊዎች 24 አወር ዜ አር ስታንድ ባይ ስታንድ ባይ። እኔም እንደውም ብዙ ስልክ ያላቸው ሁላ ይመስለኛል። አዶትዬ እኔ ማር ብዙ ስልክ ሁላ ያላቸው ይመስለኛል። እና ስታንድ ባይ ናቸው በጣም እና ኤኒ ታይም እንትን ልትባሉ ትችላላችሁ። ፓፓራዚ ነው እንደ የሚባሉት ስክሪን ሪከርድ አድራጊዎች። ካን ዩ ቴል ሚ ዋት ዘ ሚኒንግ ኦፍ ፓፓራዚ? እነዚህ እንትን እያሉ አዶትን ላስገባት። እሺ እና አዶትዬ ፍላወር ድገሚ፣ ፍላወር ላኪ። ፓፓራዚ ይቹት አለች፣ አሁንም አለች። ኩዊን 20 ኮመንት ላይ እየሳቀች ነው። አይገርማችሁም? ግን እኔ 24 አወር እንደምትኖሩ ለስክሪን ሪከርደሮች ምን ያህል ተግታችሁ እንደምትሰሩ አቡ ኩዊን በጣም ታታሪና ጠንካራ ሪከርድ አድራጊ ለዚህ ህዝብ ጠቃሚ ከመሆኗ የተነሳ ያመለጣትን ሁላ እሷ ባትኖር እኔ ካገኘው ሰጣታለሁ። የሚገርምሽ ነገር አይገርምሽም? ነው ሲሪየስሊ ማለት ነው። ስክሪን ሪከርድ አድራጊ ልክ እንደ ጋዜጠኛ ነው፣ ለህዝቡ ዜና የሚያስተላልፍ ጋዜጠኛ። አብዛኛው ሰው ቢዚ ሆኖ እኔ በጣም አደንቃለሁ ስክሪን ሪከርደሮችን፣ ስፔሻሊ ደግሞ ገለልተኛ የሆኑ ፕሮፌሽናል የሆነ ለአንዱ የሆነ ብሔር ወግነሽ ብቻ ለዛ ብሔር ብቻ ጥሩ ነገር እየፖሰትሽ የሆነ ብሔር ወይ ደግሞ የሆነችን ቲክታከር ወደሻት ለእሷ ብቻ ጥሩ ነገር እየፖሰትሽ እከሌን በመጥፎ የምትፖስች ምናምን ከሆነ ዩ አር ናት ፕሮፌሽናል። ለስራሽ ፕሮፌሽናል አይደለሽም። ጋዜጠኛ ከምንም ነገር ገለልተኛ ነው መሆን ያለበት፣ ከሃይማኖት፣ ከብሔር፣ ከጓደኝነት። በቃ ጋዜጠኛ ነው። የማንንም ነው አምጥቶ ለህዝቡ የሚሰጠው ጋዜጠኛ። የየትኛውንም ነገር ቀርጾ ለህዝቡ ያስተላልፋላ። ስክሪን ሪከርደሮች እንደ ጋዜጠኛ ይዋቸው። እንደ ጋዜጠኛ ከሆኑ ደግሞ ገለልተኛ ነው መሆን ያለባቸው። ገለልተኛ ወገን፣ ከማንም ጋር መወገን የለባቸው። ጓደኝነት ገለመሌ ብሎ ነገር አይሰራም። እነሱ ጋር ጓደኛዋን ብትሆኚ አንቺ ምን ክፉም አውሪ ደግ ስክሪን ሪከርደር ፖስት ታደርግልሻለች። እንደዛ ከሆነ ነው ፕሮፌሽናል የሚባለው። ፕሮፌሽናል ስክሪን ሪከርድ አድራጊ የሚባለው። ቤቤ ኩዊን ኢትዮ ሪካርድ ሚዛናዊ ናቸው። ሪካርድ አድራጊ አይደለችም። ዱዱ ታረጋለች። አንዳንዴ ማሪ አላየሻትም እንጂ ታረጋለች። ዱዱ ዝም ብላ አንዴ ነው እንጂ ዱዱ የራሷን የሆነ ኮንተንት ነበር ድሮ የምትሰራው። በፊት ነው እኔ ማቃት ቲክቶክ እንደጀመርኩኝ ነበር ማቃት እኔ ቤት ገዝት ላይ። አሁን በጣም ማለት አድናቂ ወዳጅ። አሁን ምን እያደረገች መሰለሽ አቡ ዱዱ ይሄንን ወጣት ሴቶቹን ወንዱን ጨረሰችው እንጂ ምን ሴቶች ወጣ አይደለ? ሴቱን እያዘናጋች እያመጣች ከየት እንደምታመጣቸው አላውቅም። አሁን ግን አትረጋም። ችግሩ አትረጋም። በአንዱ ትማረክና አንዱን ወደድኩት ብላ ለሱ የፍቅር ዘፈን ፎቶውን አድርጋ ትፖስትና በሌላ ጊዜ ሌላ አዲስ ወንድ ሲመጣ ደግሞ አዲስ ያምራታል። እንደዚህ ደግሞ አይሆንም።
ለምሳሌ ነገ ትዳርን ብትይዝ እየፈታች ሌላ ላይ አምራት ነው፣ እየፈታች ሌላ ላይ አምራት ነው። ገባሽ? ትዳር ላይ መሆን ልትማግጥ ነው ማለት ነው። ሌላ ላይ አምራት ነው። አንድ ብር ነበር ያለችው። አንድ ብር ላይ ቆይታ ነበር። አንድ ብር ላይ አንድ ብር ብላ አሽቀበጠች። ፊቱ አይታወደደችው ፊቱ ታይቶ እኮ አንድ ታየ። ማሪ አልሰማሽም? ለካ አንድ ብር በጣም ቆንጆ አውቀሽ ነው። ቆንጆ ቢሆን ምን ያሸፍነዋል? ልነግርሽ እኮ ነው። ሀቡ ስሚኝ፣ ዝም ብለሽ እንዴት እንደሚያምር አንድ ብር ቆንጆ ነው ብታይ፣ ማሻአላ። ከዛ ማለት ነው ፊቱን የገለጠው 10 ሚሊዮን ብር ማስታወቂያ ተከፍሎት ገለጠ። ከዛስ 10 ሚሊዮን አይደለም 100 ቆይተን በፋሲካ 100 ሚሊዮን ቢከፈለው የማይቆጭ ነው ብታይ፣ ቆንጆ ነው። ከዛ ቀድማ ዱዱ ሄዳ በፍቅሩ ዱብ አላለችም። እሱ ቆንጆ ወንድ ባየች ቁጥር ሁሉ ልቦ ይፈሳል። ለቆንጆ ወንድ አረ ላሳይሽ አንድ ብርን ማሬ፣ ላሳይሽ አንድ ብር ያሳይኝ። ከዋትሳፕ ብቻ እንዳይሆን ከጋላሪሽ ላይ ስራ ቦታ ቆይ አንድ ብርን ላሳይሽ። አንድ ብር ግን ጀበናና ሲኒ ማቅረብ አለብሽ ላይቭ ስትገቢ። በጣም ረጁ ኦን አርጋ ነው ቁጭ ያለችው። እሺ ጀበናና ሲኒ አዶትዬ እንዴት ነሽ? አይ ወሬ አጣፍጣ ስለምታወራ አይ ኖ ሀቡ ስትገልጥ ስንት ነው የሚከፈለው እኮ? እኔማ የእሱን አሁን ስትሰማኝ ስትነግረኝ ቆጨኝ። ምን ቆጨኝ መሰልሽ? ከመጀመሪያው ማስክ ተጠቃሚ በሆንና ፊቴ ሳይታይ ከፈመስኩ በኋላ በስራዬ ማለት ነው ከፈመስኩ በኋላ ፊቴን እንድከፍት እንደሱ 10 ሚሊዮን ሊከፈልኝ። ይሄ ነው አንድ ብር እና በምን እናረጋግጣለን? እሱ አንድ ብር መሆኑ ራሱ ነው ማሬ፣ ራሱ ነው ሲጀመር እኮ ማስክ አድርጎ መስራት እኮ ተወ። ራሱም በራሱ አካውንት ይለቃል። አዎ ካላመንሽ እኔ ፎሎ አድርጌዋለሁ። በጥርሱ ነው የምለየው። እኔ እስቲ በፊት ተሸፍኖ የራሱ ቲክቶክ ላይ ልግባልሽ። የራሱ ይሄ ማለት አንድ ብር ነው። ይሄ አካውንት ማለት የአንድ ብር ነው። እሺ ድርብ ጥርስ አለው ሲስቅ። እስቲ አዎ ይኸው እዩ። ቆይ የሚያወራበትን ላሳይሽ። ሞዴል መሆን አለበት እሱ በውበት አባቴ ሲያምር እንዴት ሰው እንደሚያማልል አምላኬ። ግን መልክ እንደተመልካቹ ነው ብዙም። ይሄ የራሱ ቲክቶክ አካውንት ነው። እዩ እስቲ። ግን የምራችሁ ነው 10 ሚሊዮን ተቀየፈው። ያው ፍሊተርም አለበት ግን ይሁን አይልም ይናል። ግን 10 ሚሊዮን ግን የምር አውቃችሁ ነው አይደል? ሪማ ረጃ አውቀሽ ነው። ከዚህ በላይ ነው የሚያምረው። አባቴ ሙት በጣም ቆንጆ ነው ልጁ፣ በጣም ቆንጆ። በአካል አይተሽ ነው ማሪ? ከዚህ ይበልጥ ነው የሚያምረው። አውቀሽ ነው በአካል አይተሽ ነው? አባቴ ሙት ሀቢባዬ ስታይ ይሄ ዘንጋላ ሰው ታውቂያለሽ። አጠገብሽ ፈርሰል ሀቢብ እንዳይሰማ አንቺ ተጠንቀቂ፣ ይቀናል ሲያምር አባቴ ሙት እኮ የሰው ሌላ ወንድ እንደዚህ ስታደንቂ ተመስጠሽ አይቶ ሀቢብ እንዳይቀና የተፈጥሮ ውበት ላድንቅ ብዬ ነው እንጂ አሁን ለዱዱ ድምፅ እንሆናል። ዱዱ በዚህም ይሁን በሌላ መንገድ ዱዱ ወድቃለች፣ በሱ ወድቃለች። ኦልሬዲ እሷ በሁሉም ነው የምትወድቀው። እማትወድ እስቲ ቆንጆ ወንድ ይምጣ ሶሻል ሚዲያ ላይ እስኪ አንድ ቆንጆ ወንድ ይምጣ፣ አዲስ ወንድ ወዲያው አይደል እንደ ፎቶውን ለጥፋው የፍቅር ሙዚቃዋን አድርጋ የምትሰራው እሷ ሁሉንም ነው የምታፈቅረው። ምን ይሻላታል? እንደዚህ አይነት ሴቶች እኮ ትዳር አይዙም። ታውቂያለሽ አይደል? ለምን ሁሉ አማራጭ